አትመስሉም፣ ክርስቲያንም አትመስሉም። በዛ ነው ሰላም ያልከኝ መስላች ነኝ። መስሎኝ ነው። እና ክርስቲያን ነኝ። አሁን ሰላምታ ይመልስልኝ ብሎ ያለውን ታስታውሳለህ? ሰላም ካለው በኋላ ክርስቲያን መሆኑን ሲያቅ ሰላምታይን መልስ ብሎ እንትን ብሎታል። አይ ቲንክ አቡበከር መሰለኝ። እና ልመልስልህ እኔ አላስታውስም። እሺ ምን ልታዘዝ? ኢየሱስ ፈጣሪ ነኝ ብሎ አዘዋል። በሚገባ አሳይ። መልካም ሙብሪክ ሰማን አዳምጥሽ። ፈጣሪ ቃል ሳይኖረውና ህይወት ሳይኖረው ፈጣሪ ነው ብለህ ታምናለህ? ህይወት የሌለውና ቃል የሌለው ፈጣሪ ነው ብለህ ታምናለህ? በሚገባው አምናለሁ። ዋው! ህይወት የሌለው ቃል የሌለው ፈጣሪ ነው። ፈጣሪ ነው። ትክክል ነው። ኢየሱስ ስለዚህ ፈጣሪ ነው ብሎ አዞ ህይወት የለውም። ቆይ ህይወት የሌለው ቃል የሌለው ፈጣሪ ነው። ትክክል ነው። የእውነት ነው። ፈጣሪ ነው። በኢየሱስ ስም ይሄ ማለት ይኸውልህ፣ ይሄ ነገር አሁን ቃል የለውም ህይወትም የለውም። ቁርአን እሱ ቃል አይደለም። ቁርአን እሱ ቃል አይደለም። ሉክ ይሄ ነገር አሁን ህይወት የለውም ቃልም የለውም። ይሄ ነገር ፈጣሪ ነው? ላ እሱማ ፈጣሪ አይደለም። ኢቃ ነው እሱ። እኔ ጠየቅኩ ምንድነው እሱ ህይወት የሌለው ቃልም የሌለው ፈጣሪ መሆን ይችላል ወይ ብዬ ነው የጠየቁ። ኢቃና ፈጣሪ ይለያያል። ፈጣሪ ማለት ቁርአንን አወረደ ሰው ነው። ለኢየሱስ የሰጠ ነው። ቁርአንን ያወረደ ሰው ነው አላህ ማለት አይደል? እሺ ይመች። ኤኒዌይስ ሁሉ ዓለሙን አላህ ህይወት አለው የለውም? አላህ ህይወት አለው የለውም? ከሌለ አንተን የፈጠረ አይደለም? ከሌለው እንዴት ፈጠረ ካንተ? ቆይ አላህ ህይወት አለው የለውም? አለው። ቅድም ደግሞ እኮ ምን አልከኝ መሰለህ? እሺ አላህ ቃል አለው የለውም? ቃል አለው። ቴንክ ዩ ኦኬ። አላህ ቃል አለው፣ አላህ ህይወት አለው። ቅድም ግን ምን ብለኛል መሰለህ? ሜቢ ተሳስተህ እንደሆነ ላስታውስህ። ፈጣሪ ህይወትና ቃል ሳይኖረው ቃል የሌለውና ህይወት የሌለው ፈጣሪ ነው ወይ ብዬ ስልህ አዎ ፈጣሪ ነው አልከኝ። ህይወትም የሌለው ቃልም የሌለው ላ እንደሱ ማለት ፈልጌ አይደለም። መልካም ያልኩት ቃል ለሱ ቃል አለው። ተስማማን በቃ። ስለዚህ ፈጣሪ ምንድነው? ህያው ነው ማለት ነው። ስለዚህ ህያው ነው፣ ህይወት አለው፣ ቃልም አለው። ተስማማን። የፈጣሪ ህይወትና ቃሉ የተፈጠረ ነው ወይንስ ያልተፈጠረ? ያልተፈጠረ ነው። ቴንክ ዩ ሱራ አልኒሳ ልብ በል። የፈጣሪ ቃሉ ያልተፈጠረ ነው ብለኸኛል። የሴቶች ምዕራፍ አያ 171 ላይ ኢሳም የአላህ ቃሉ ነው ይለዋል። የአላህ ቃል ደግሞ ያልተፈጠረ ነው ብለኸኛል። ስለዚህ ፈጣሪ ነው በቁርአንህ መሰረት። ፈጣሪ ነው። እናመሰግናለን። ስለዚህ ኢሳ ፈጣሪ ነው። እኔ ቅድም የጠየቅኩህን ጥያቄ መልስልኝ። ኢየሱስ ፈጣሪ ነኝ ብሎ አዘዋል? ወይ ጉድ!